አስከፊነቱ በጣም ከባድ ነው። ጥንቃቄውና ያለውን ክትትል ተደረገ ካስከፊነት ወደ ደስተኛነት ሆነን ራሳችንን በራሳችን ተተቋቋምነን ግልጽ ሆነን ለሰዎች ያውን 97 ራሴን ያወቅኩ ነው እስካሁን ያለው እና ከ97 እስከ ዛሬ 2005 ነው መድኃኒት የጀመረው። አንደኛ ከአልኮል ነፃ ነኝ፣ አልወስድም አልኮል ነገሮችን በሙሉ ምንም ነገር መጠቀም አልችልም። አለብሽ ከተባልኩ በኋላ የመጀመሪያ ባሌ ነው ይሄን የሰጠኝ እስከ ህግ ያግብቶ ካለ ምርመራ ስላገባሁት ነው ይሄን የተከሰተብኝ እና ያለው ግንዛቤ የዚያን ሰዓት ወርቅ አስሮ ምን ብሎ ሲያገባ በቃ ደስ የሚል በመኪና ወሰዳት የሚል እንጂ ህይወቷ ምን ነው የሚል አልነበረም በዛን ሰዓት እና ቤተሰቦቼ በዛ ደረጃ ከአራተኛ ክፍል ዳሩ ይሄንን ሰጠኝ። መጨረሻ ላይ ጥየው መጣሁ እና ራሴን ካወቅኩ ጀምሮ ግንቦት 12 ነው 97 ግንቦት 12 ቀን ነው ራሴን ያወቅኩ። ከዛ እስከ 2005 ያለኝ ክትትልና ከአልኮል ነፃ መሆኔ ራሴን በቃ ነፃነት ሰጥቼ ያለውን ትምህርት ወስዳለሁ። ቤተክርስቲያን ቆሜ ማስተምሬያለሁ በ10 ምናምን አመቴ ማለት ነው እና ቤተክርስቲያን ቆሜ በየቤተክርስቲያኑ እየላኩን ጋሻቤ ከከተማ አስተዳደር በቀን 80 ብር ውሎ አበል ተታሰብልን ነበር። የዛኔ ያ 80 ብር ብዙ ነው እና ያኔ እየተቀበሉ በየገጠሩ ሂጄ አስተምሬያለሁ። በላይ ዘለቀ ነበረች ለብሼ ሲሄድ እያት አንድ መንግስት ሰራተኛ ናት ይችኮ አውቃ ነው እንደዚህ ምትል እያለኝ ነበር አለብኝ ብዬ ሰዋራቸው ግን ካለኝ ጥንቃቄ አስተምሬ በመጣሁ ቀን እንደውም ሰላም ያለው እንቅልፍ ነው የሚወስደኝ። ለምን ራሴን ነፃ ነኝ፣ ምንም ለምንም አላስብም፣ ልጅ ምንም አልነበረኝ። በወቅቱ ደስተኛ ሆኜ ነው የምኖር። የሰው በተናገርኩ ቁጥር ስለኔ ህይወት ደስተኛ ሆናለሁ። የሚያዝንልኝ ገብቶ ያዝንልኛል፣ ያግዘኛል፣ ይረዳኛል፣ ከጎኔ ይሆናል። ማይገባው ደግሞ ይርቀኛል። ምንም አይደንቀኝ። ለኔ ግን አዲስ ህይወት ማህበር ተደበለኩ ምናል ቆየሁ። አሁን ግን የአራት ልጆች እናት ነኝ። ልጆችንም በእንክብካቤ ራሴን አውቄ ማለት ነው በእንክብካቤ 2005 ነው እንግዲህ መድኃኒት 6 ሲገባ ክረምት ላይ ነሐሴ ላይ ነው የጀመረው። ከዛ ወዲህ መድኃኒት እየተጠቀምኩ ነው። ከዛ በፊት የመጀመሪያ ልጅን ወልጃለሁ እና አሁን የ14 አመት ልጅ ናት። ያችን ስወልድ ከእናት ወደ ልጅ እንክብካቤ አድርጌ ሐኪሞችን አማክሬ ያለ ስዲፎሬን ተለክቼ መውለድ መቻል አለመቻሌን ተለክቼ ነው የወለድኳት። ዛሬ እኔን ታግዘኛለች። 4 ልጆች ነፃ ልጆች አሉ። ያም ከሐኪምና ከእግዚአብሔር ጋር እኔም ተጠንቅቄ እኔ መድኃኒት ስረሳ እንኳን ግልጽ በመሆኔ ልጅ አሁን አሳስባ ሰዓት ቢያልፍብኝ ደቂቃ አታሳልፍብኝ ትሰጠኛለች። ጎረቤቶችም አሁን የሆነ ነገር ሲሆን በቡና ምላፍላ ምንም ላድርግ መክሬ ነው ማለት። ወንዶችም ጠላ ሸጣለሁ በዛ ሰዓት የሆነ ነገር ሲናገሩ እኔ እንደዚህ አይነት ሰው ነኝ፣ የወፈረ ነፃ ነው የከሳ አለበት ብላችሁ አታስቡ፣ ራሳችሁ ነው። እኔ እንደዚህ አይነት ሰው ነኝ ብዬ ነው መክሬ ማለት። ሌሎች ጥንቃቄ እንዲያደርጉ ምለው አንደኛ የመጀመሪያው ደረጃ ራሳቸውን መዋቅ ነው። ካወቁ በኋላ መታቀብና በአንድ ሰው መኖር መወሰን የግድ ነው። ደግሞ ያ የግድ ኑሮ ሁኔታ ማይመቻችና ያንን መወጣት ካልቻሉ መጠቀም ኮንዶም አሁን በፊት እኔ ስልጠና ወስጃለሁ። የሴት የወንድ ነበር። ወንዱ አልጠቀምለት ቢል እንኳን ሴቷ መልበስ አለበት። ይሄ ህይወት ነው። አንደኛ ምን ሰጠው ጥለ ነው የምናልፍ ነገር ለልጆቻችንም ልጅ ያለውም የሌለው ጥሩ ነገር ያልሆነ ነው። ቅርስ የሚተው ሀብት ነው። በሽታ መተው የለብንም። እኔ አሁን እግዚአብሔርን ተመስገን ምለው በዚህ ደረጃ ደስተኛ ነኝ ሁሉ ጊዜ እና ይሄንን ማድረግ አለባቸው። ሲሆን መወሰን አለባቸው። ካልሆነ ደግሞ ተመርምረው አንድ ለአንድ ተወስነው በትክክል ካባላዘር ከምን ነፃ ሆኖ መኖር ይቻላል፣ መውለድ ይችላሉ። ግን ደግሞ ካልተወሰኑ ደግሞ መጠቀም አለባቸው የግድ ነው። ይሄን ተተጠቀሙ ከሌላ ስለታማ ነገር አሁን ቢላ ሁሉም ይወሰዋል። አሁን እኮ እና እኔ ተማሪ ባለበት ዶርም ተከራይቼ አውቃለሁ። እኔ እንዲህ አይነት ሰው ነኝ። ከኔ ቢላ አትወሰዱ። ሙቀጫ ምን ይቡና ካላችሁ ሰጣችኋለሁ ነው የምላችሁ። ግልጽ አድርጌ ማለት ያዝኑና እንከባከቡኛል። የሆነ ነገር እንዲያውም የሚፈሩኝም ይርቃሉ። እና ይሄን አይነት ሰው ቢጠቀም ራሱን ግልጽ አድርጎ ያለባቸውም ራሳቸውን ግልጽ ሰው ባይወጉ እኛ ምናውቃቸው ብዙ ስላለ ይሄ ሰው በማያየው መሳሪያ መምታት ነው። በእግዚአብሔርም በምድርም ምድር ክኒን አቃጠለን ላይስ ምን ሊያቃጥለን ማያልፍ ይሄ እኮ መቆያችን ነው። ለተወሰነች ደቂቃ ስሜት ለምን ሰው እንጎዳለን? በዚህ አጋጣሚ ለገንዘብ ብሎ ራስ መሸጥም ሌላ ታሪክ ነው። እቃ አይደለንም እኛ መሸጥ የለብንም። ሰርቶ እንደምንም ብሎ ራሱን ማውጣት አለበት ያ ሰው። አንደኛ ለህብረተሰቡ ትውልድ መግደል እኔ በእኔ እቃ ትውልድ ይዳን ብዬ ነው ሳስተምሬ ነው። ግን እስከዛሬ ወልጄ ለመኖር አበቃኝ መድኃኒዓለም ንጹህም በጎ ሀሳብም ስለሰጠሁና ተጠንቅቆ ሁሉም ሰው ያለበትን መጠንቀቅ አለበት፣ የሌለበትን መጠቀም አለበት። ኮንዶም አሁን እንደ ድሮ መታደል የለም። ይሄንን ደግሞ ከሚያድሉ አካላት መታደል አለበት።
አጋጣሚ ሆኖ ቢሰሳት እንኳን ሰው ኮንዶም መጠቀም አለበት። ያ ብዙ በሽታዎችን ይቀርፋል እና ያለ ነገሩ እንደ ድሮ ቢቀጥል ይሄ ቀርፏል ብዬ አስባለሁ። እኔም አሁን አስተምሪ ተብዬ ብታዘዝ የትም ቦታ ታዘዛለሁ። ምንም ፈራው የለኝም። ምንም ቦታ ደፍራለሁ እንጂ ምንም ያደርገኝ ነገር የለም። እንዲያውም አስተምሪ በመጣው ቀን ሰላም ነው ያለው።